ዛሬ የምንገኘው ደግሞ በሐዋሳ ከተማ ሞገስ ቁርጥና ላውንጅ የሚባል ቦታ ነው። በዚህ ቦታ እንግዲህ ሐዋሳ በሚኖረን ቆይታ እንደሌላው ጊዜ ሪቪው እንደሰራ ነው ሁሉ እዚህም ሪቪው እንሰራለን። ስለዚህ በጾም ወቅት ምን ያቀርባሉ የሚለውን የምናይ ይሆናል። አብራችሁ እስከ መጨረሻ ትቆያላችሁ። ሙሉ ኢትዮጵያን ትራቭል እናደርጋለን። ባህል፣ ትውፊት፣ እሴት እናሳያለን። አመጋገብ ስርዓታቸውንም እንቀምሳለን። ይህ የመንገደኛው የዩቲዩብ ቻናል ላይ ያላችሁ ዛሬም ማክቤልና ይወራ አብረውኛሉ። ስለዚህ ጥሩ ቆይታ እናደርጋለን። አብራችሁን ቆዩ። ቻው። ቤተሰቦች እንዴት ናችሁ? መንገደኛው ነኝ። ዛሬ የምንገኘው በሐዋሳ ከተማ ነው። እንትን አካባቢ ገራሚ ነው። ሰላም ዲናክ እንግዲህ በሐዋሳ ያለን ቆይታ እንደዛለ አሁን እንደሰማችሁት እንግዲህ ለማንኛውም እንደሰማችሁት ቤተሰቦች ዛሬ ሐዋሳ እንገኛለን በሞገስ ቁርጥና ላውንጅ። ያው እሱ ያለችውን ስለማልቆርጠው አስገባዋለሁ። ላውንጅ ነው የምንገኘው። እንኳን የሸመተ ያረሰም አይችልም የተባለለት ማክቤል አጠገባችን አለ። ጾም ወቅት ነው። የጾም ወቅት ስለሆነ ይሄ ቤት የጾም ምግብ ነው የሚያቀርበው። ዛሬ ያው አስበዋል ላይ ቢገረበት እንደተለመደው እንበላለን። እንደተለመደው ደግሞ እዚህ ጋር ቀርማ እየበላች ነው። ቪዲዮ ሳይጀመር ባይባለች እንትኑ አልቋል አይደለም አለ ካሜራ የተጠባበቀ አልቋል። ዛሬ ጎደለ ነገር አለ በደንብ አሳያችሁ። ምንም የጎደለ ነገር ድሮም የሚበላው ሰው እንትን ነው ይፈራል። አሁን ከዚህ ውስጥ ማታችሁ እንደምትሰሩት ይበዛበታል። እንግዲህ አቮካዶ ወዳጆች ወደ ሐዋሳ ብቅ በሉ። አሁን የእውነት ቲክቶክ ላይ በጣም አንድ የሚያውቀው ጀለስ አለ አዳም ይባላልና ቃሪያ ይበላል። ስለዚህ ቃሪያ እንበላለን ልክልኝ ሞቲቬሽን ሲያወራ አእምሮችን ስላሳመን ነው እንጂ አለና ቃሪያውን በላ። ከዛ ሎሚ በላ ይጀምር ለውራ ነው ሲያመጣ ለውራ በጣም ነው ቆየው። አንተ ተርጋታ ግን አለ ጉቁ አሜን
አንተ በልተህ ነው የምትጸልይ። አንተ ትለያለህ ሲጀመር ታስከፍተናል አንተ ና ካሜራ እዚህ ጋር የሚሰራው ጎንበንማ ናቀረብ ወጣ ብሎ ካሜራ ማናቸው ለማይና ፓር ነው አሁን አይና ዋሰው ነው ጉራሰኛ አባይ አንተ ሰው ይቆረሰ ለተዘጋጅ አውረኛ ምንድን ነው የሚባለው ግን ይሄ እንትናት ሰማይ የምታውቁ ሰዎች ምን በሳራጅ አርጅ ነው አስፈልት ይወጣል ተባረኪ ከላይ አድርጋ አሳየልኝ እሺ እና እንደዚህ የሷን ሙያም ማሳየልኝ መጨለፍ ላይ በጣም ጎበዝ ለማንኛውም ስንት አይነት ምግብ አለው? 1 2 3 4 አትክልቱ 5 ቲማቲም 6 7 8 9 10 አይነት 10 አይነት ነው። አይ እንዲያውቁት ነው። እዚህ ቤት ሲመጡ በየአይነት ተብሎ 3 አይነት ብቻ ይቀርብ ተንበተንበተ ባይቀርብ በየአይነት አይደለም ቤተሰቦች። እሺ ስማል ኮምቦ ማዚህ አንተ ድምጽ አይሰማም። ሩዝና ፍርፍር በጣም ይወዳል። በቃ ወዳጄ ነሽ። እመችኛለሽ። ለማንኛውም ሎኬሽናቸው በጣም ጸዴ ቦታ ነው። ሰዎች ባይዘው ሩዝ ለምንድን ነው እንዴ? ታውቃለህ? ሩዝ ለታይ ባለ ሰነዳች ሩዝ በጣም ይወዳል። ጆርዳን አይደለም ብልሃት ያስተምራል። ምን ወዚህ ምን ነበር? እንጀራ በእንጀራ ልበላ ሱፍ ልብስ ነው የሚያውቀው። እሺ ብላው ለማንኛውም አድራሻቸው ጊዮርጊስ ቤተክርስቲያን ወደ ፒያሳ በሚወስደውና ወደ መናኸሪያ በሚወስደው መሀል ያለው አዲሱ አስፋልት ነው። አራሻቸው ገብርኤል እንግዲህ ማናችሁም ታውቁታላችሁ። አሳ ስትመጡ ፎቶ ሐውልቱ ጋር ትነሳላችሁ። ለማንኛውም ወደ ሴንትራል አለም ይቅርታ ወደ 5 ስታር ወደ መናኸሪያና አሮጌው መናኸሪያ መስመርና ወደ ፒያሳ ከሚወስደው መሀል ላይ አዲስ አስፋልት አለች። እዛ አስፋልት ላይ ነው። በቪዲዮ እንደምትመለከቱት ሎኬሽኑ ይሄንን ይመስላል። ማናችሁም ብትመጡ በጣም ንጹህ ነገር ታገኛላችሁ ብለን እምነቱ አለን። ምክንያቱም እዚሁ እየበላ እዚሁ እያያለ ያላማረ ሲበሉት ያቅራል ይላል ያገሬ ሰውና ስናየው አሪፍ ነው። ስንበላው ዳለን ካሜራማናችን ሐዋሳ የመጀመሪያው ቱር ነው። ተባረክ ይባላል። በዚህ አጋጣሚ ታሰሩት በተፈልጉ ሰዎች ኮንታክት አድርጉ። ያ ከወርስ ኮር እኔ ጋር ነው ግን ተባፈራሉ። ስራ ሲኖር አይቁም ነገር የምሬን ማስታወቂያም ሆነ ፕሮዳክሽን በፈልጉ ሰዎች አሰሩት። ስኬጁል አድርጋችሁ በጣም ጀግና ልጅ ነው። ከዛ ውጪ ማክቤሊ ያባች ተግባር ቢየኮ ነው። ስለዚህ ከስር ዲስክሪፕሽን ላይ የዲቦንም የሱንም የኔንም አስቀምጣለሁ። ቲክቶካችንን ገብታችሁ ብታዩ ደስ ይለናል። ቀጣይ መዳረሻችን ከሐዋሳ በኋላ በእርግጥ ሻሸመኔ ነው። ከዛ በኋላ ግን ድሬ እንመጣለን። ስለዚህ ስንመጣ
ኮላብ ማድረግ የምትፈልጉ ሰዎች ዴም አድርጉልን። ሆቴሎች፣ ምግብ ቤቶች፣ ስሞል ቢዝነስ ያላቸው ማንኛውም ፕሮዳክት ላይ የምትንቀሳቀሱ ሰዎች ዴም አድርጉልን፣ ኮመንት ላይ ወይ ጻፉልን። ማክ ደግሞ እንዳልኳችሁ ፎር ዲሴብል ፐርሰን ቮይስ እየሆነ ያለ ልጅ ስለሆነ ቻሌንጅ ዘጎት በየከተማው ብዙ ጊዜ አካል ጉዳተኞች ላይ መስራት ነው ሀሳቤ። በየከተማው እንዞራለን ይመስለኛል። ሜቢ ካልዞርኩም የምመጣባቸው ቦታዎች ላይ የምትገኙ አካል ጉዳተኞች ቪዲዮ መስራት እንችላለን፣ ልምድ መለወጥ እንችላለን። ሜቢ በምዞርባቸው አካባቢ ላይ የምትገኙ አካል ጉዳተኞች ሳልመጣ ቀጣይ የት ነው የምንሄደው? ድሬዳዋ። ስለዚህ ድሬዳዋ ላይ የምትገኙ አካል ጉዳተኛ ሰዎች ኦፍኮርስ ሻሸመኔ። ስለዚህ ሻሸመኔም ቀጣይ ደግሞ ድሬዳዋ የምትገኙ አካል ጉዳተኞች እንግዲህ አብረን ቪዲዮ መስራት እንችላለን ማለት ነው። ከእናንተ የጠነከርኩ ሆኜ አይደለም በእርግጠኝነት ግን ደግሞ ቢያንስ እናንተ የምታጠነክሩኝ እኔ የማበረታችሁ ነገር ይኖራል ብዬ አስባለሁ። እንማማራለን። በቃ ዲቦ ደግሞ የሴቷ አቤል ብርሃኑ የሴቷ አዳም በምግቡ ነዋ በኮንተንቷ መስመለስ ያኔው ተወጪ። ለማንኛውም ዲቦዬ ደግሞ ቲክቶክ ላይ 106,000 አካባቢ ቤተሰብ አላት። ያቃጥላል። አዳም የስራን ይስጥ እያየ ነው። ለማንኛውም ዲቦዬ የሴቷ አቤል ብርሃኑ በጣም ትራቭል ላይ መስራት ትፈልጋለች። እንደ አቤል ብርሃኑ ስቶሪ ላይ ቤዝድ አድርጋ አይደለ በደንብ ቆንጆ ስራዎች ትሰራለች። አሁን ጀምራለች እና ከስር እሷም ዩቲዩብ ሊንኳን አስቀምጥላችኋለሁ። ስለዚህ ቤተሰቦች ገብታችሁ ሰብስክራይብ በእርግጥ አላት ተተኩሳለች። የኔ አባት ብዬ ደግሞ ማለት ስለዚህ ዲቦዬ ብዙ ቦታ እንጠብቃለን። ኢትዮጵያ ብቻ አይደለም ከኢትዮጵያ ውጪ በጣም በተሮቀን ለምትሄጂነቱ አለ ሻንጣሽ ውስጥ እኛን ማስገባት እንዳትረሺ እባክሽ። በጣም ቦታ ሁሉ ያው ስለዚህ ዲቦዬን ማስቀምጥላችሁ ሊንክ ተጠቅማችሁ ይዋት አሪፍ እይታ ቁም ነገር ሳንቺ ሶራለች ያው ቅድም ስለሳት ቅድም አሪፍ ስራ ማስፈታት ላይ ጎበዝ ነው። አሁን ቀልዱን ታዩና ይዘሽ እሺ ለማንኛውም ዲቦዬ በጣም ትራቭል ላይ እንዲሰራ ፈልጋለሁ። ስለዚህ በሐዋሳ ጀምራለች። ከዚህ በኋላ ደግሞ ብዙ ይሰራለች። እናንተ ገብታችሁ ቪዋ ጥሩ ከሆነ ምናልባት እኛንም ኢንስፓየር ካደረገና እሷን ተከትለን ደግሞ እንሄዳለን። ውሰጅን ማለት እንጀምራለን። ዲቦዬ የት ነሽ? ቀጣይ እማዬ ቪዲዮ ለቃለች። አመኛለሁ የምታሳድገኝ ልጅ አለ። ስለዚህ የምሳ ሰዓታችንን እንግዲህ ጥሩ ቆይታ አድርገናል። የቤቱን ኮምቦ በልተናል። በጣም ደስ የሚል የምግብ ብዛት አለው። ግማሹን ይሆናል የበላነው ለ4 ካሜራማናችንም ተጨምሮ በጣም ደስ የሚል ቆይታ አድርገናል። ለማንኛውም የጾም ኮምቦ የምትፈልጉ ሰዎች ካላችሁ ከገብርኤል ትንሽ ወደ 5 ስታር ከፍ ብላችሁ ወደ ውስጥ የሚያስገባ አስፋልትና ኮብልስቶን ያለበት መንገድ አለ። እዛ ጋር ስትመጡ ይህንን ታያላችሁ፣ ሞገስ ቁርጥና ላውንጅ። ስለዚህ መታችሁ ቴስት አድርጉ። ቻው